አንዳንድ ሰዎች አሉ በጩኸት ወይም በጉልበት ሳይሆን በቃ በንግግራቸው ብቻ እንዴት ነው ክብር የሚያገኙት ብሎ ማሰብ የተለመደ ነው። ሚስጥሩ የድምፅ ኃይል ሳይሆን በጣም ረቂቅ በሆኑ የተግባቦት ስልቶች ውስጥ ነው። ይህ ጥያቄ ሁላችንም አእምሮ ውስጥ የሚመላለስ ነገር ነው እና ዛሬ ከንግግር ጀርባ ያለውን ያንን ድብቅ ኃይል፣ ክብርን የማግኘት ጥበብን አብረን እንመረምራለን። እንግዲያው በዛሬው ትንታኔያችን መጀመሪያ የክብር ምስጢር ምንድነው የሚለውን እንመለከታለን። ከዛ ወደ ንግግር ስነ ስርዓት፣ የውይይት ጥበብ፣ የአቋም ጥንካሬ፣ ስሜትን መቆጣጠር እያልን እንቀጥላለን። በመጨረሻም ሁሉንም ነገር ራስን በመግዛት እናጠቃልላለን። እሺ፣ ወደ ተግባራዊ ስልቶቹ ከመግባታችን በፊት ግን አንድ መሰረታዊ ነገር መረዳት አለብን። ለምንድን ነው እነዚህ ጥበቦች የሚሰሩት? መሰረቱ ምንድን ነው? እስቲ ይህንን እንይ። ያው ሁሉም ነገር የሚጀምረው እዚህ ጋር ነው፣ ራስን ከማወቅ። ይህ የስሜታዊ ብልህነት ዋና አካል ሲሆን ክብርን የሚያጎናጽፈው የኃይልና የሥልጣን እውነተኛ ምንጭም የሆነው። በጣም ጥሩ። አሁን ወደ መጀመሪያው ተግባራዊ የክብር ጥበብ እንሸጋገር። ይህ ክፍል የሚያተኩረው በምንናገርበት መንገድ፣ በንግግራችን አወራረድ ላይ ነው። እናም የመጀመሪያው ስልት ይሄን ይመስላል። የመጀመሪያው ስልት ይሄ ነው። ከምታስቡት በላይ ቀስ ብላችሁ ተናገሩ። አዎ ቀላል ሊመስል ይችላል፣ ግን እመኑኝ በጣም ትልቅ ኃይል አለው። እስቲ ያስቡት፣ አንድ ሰው ሲፈጠን የሆነ ነገር የሚደብቅ ወይም ለሐሳቡ ዋጋ የማይሰጥ ነው የሚመስለው አይደል? በተቃራኒው ቀስ ብሎ የሚናገር ሰው ግን እንዲያንዳንዱ ቃሉ ክብደት እንዳለውና ጊዜ ተሰጥቶት ሊደመጥ እንደሚገባው በግልጽ ያሳያል። ስለዚህ ቃላትን መመዘን፣ በሰከነ መንፈስ ማስተላለፍ ወሳኝ ነው። እሺ፣ አሁን ደግሞ በቀጥታ ውይይት ውስጥ ስንሆን ውሳኔ ስንሰጥ ክብርን የሚያጎናጽፉን 3 ወሳኝ ጥበቦችን እናያለን። እና ሁለተኛው ጥበብ ውሳኔዎቻችሁን ከልክ በላይ አታብራሩ። በቃ አንድ ጊዜ ውሳኔ ተወሰኗል፣ እዛው ላይ መጽናት ነው። ያው ብዙ ስናብራራ ልክ ውሳኔዬ ትክክል ነው አይደል ብለን ፍቃድ የምንጠይቅ ነው ይመስለዋል። ይህም ስልጣናችንን ያዳክመዋል። በራሱ የሚተማመን ሰው ግን ውሳኔውን በአጭሩ ይገልጻል፣ ያልፋል። ለምን? ምክንያቱም የሌሎችን ይሁንታ አይጠብቅ። ሦስተኛው የውይይት ጥበብ ደግሞ ይሄ ነው፣ ቀጥተኛ ጥያቄዎችን መጠየቅ። ይሄ ዙሪያ ጥምጥም መሄድ ሐሳብን ከማዳከም ውጪ ምንም አይፈይድ። ቀጥተኛ መሆን በራስ መተማመንን ብቻ አይደለም፣ ለሁሉም ሰው ጊዜ ክብር እንዳለን ጭምር ነው የሚያሳየው። አንድን ጉዳይ ዙሪያ ጥምጥም ከማውራት ይልቅ የሚፈልገው ነገር ምንድን ነው ወይም ይህን እንዴት ነው መንፈታው ብሎ ቀጥታ መጠየቅ ጥንካሬና የዓላማ ግልጽነትን ያሳያል። አራተኛው ጥበብ መልስ ከመስጠት በፊት ቆሞ ማለት ነው። ቅጽበታዊ ምላሽ ሁልጊዜ ምርጡ ምላሽ ላይሆን ይችላል። አንድ ጥያቄ ሲጠየቅ ወዲያውኑ መልስ መስጠት ግብታዊ ያስመስላል። ነገር ግን ለጥቂት ሰከንዶች ቆም ብሎ ማሰብ ለተባለው ነገር ክብደት እንደሰጠንና ምላሻችንም የታሰበበት መሆኑን ያሳያል። አንዳንድ ጊዜ እኮ ዝምታው ራሱ ከምንም በላይ ይናገራል። እሺ፣ አሁን ደግሞ ሌላ ወሳኝ ነጥብ ላይ ደርሰናል። የራስን አቋም ያለምንም ግጭትና ጠብ እንዴት መያዝ ይቻላል? አምስተኛው ጥበብ ይሄ ነው። አምስተኛው ጥበብ በተረጋጋ መንፈስ አለመስማማትን መግለጽ። እውነቱን እንነጋገር ከተባለ ከሁሉም ሰው ጋር መስማማት አንችልም፣ መስማማትም የለብንም። ይሄ የሀገራችን አባባል ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚለውን ነገሩን በደንብ ይገልጸዋል። ዋናው ነገር የራስን እውነት መኖር ነው። እውነተኛ ክብር የሚመነጨው ሰዎችን ለማስደሰት ከመሞከር ሳይሆን ከራስ አቋም በጽናትና በጨዋነት ከመቆም ነው። እሺ፣ አሁን ደግሞ ትኩረታችንን ከምናገረው ቃል ወጥተን ወደ ሰውነት ቋንቋችን እናድልግ። በግንኙነት ውስጥ ትልቁ ሚና የሚጫወቱት የእኒህ ናቸው። እናም ስድስተኛው ጥበብ የፊት ገጽታንና የሰውነት ቋንቋን መቆጣጠር። እውነተኛው ኃይል የሚገለጸው እዚህ ጋር ነው። አንድ ሰው አካላዊ ምላሹን ሲቆጣጠር በቀላሉ በሌሎች ስሜት እንደማይነዳ፣ እንደማይበሳጭ ነው የሚያሳየው። ይህ ማለት በሁኔታዎች ላይ ተቆጣጣሪ መሆኑን ያረጋግጣል። ይህ ደግሞ የተከበሩ ሰዎች ቁልፍ ባህሪ ነው። እናም ወደ መጨረሻውና ምናልባትም ከሁሉም ወደሚረቀው ጥበብ ደርሰናል። የመጨረሻው ጥበብ የዝምታን ኃይል ማወቅ። አንዳንድ ጊዜ ከሁሉ የላቀውና ኃይለኛው ቃል ዝምታ ነው። መቼ ዝም ማለት እንዳለብን ማወቅ ከሁሉም ይበልጥ ኃይለኛ መሳሪያ ሊሆን ይችላል። ዝምታው ራሱ ትልቅ መልእክት ያስተላልፋል። እንግዲህ እስካሁን ያየናቸውን 7ቱንም ጥበቦች ስናጠቃልላቸው ሁሉም ወደ አንድ ዋና ሐሳብ ነው የሚያመሩት። ይኸውም
ራስን መግዛት ነው። አዎ፣ ቀስ ብሎ መናገር፣ ከልክ በላይ አለማብራራት፣ ቀጥታ መጠየቅ፣ ቆም ብሎ መመለስ፣ በእርጋታ ለመስማማት፣ የፊት ገጽታን መቆጣጠር እና ዝምታን መጠቀም። እነዚህ በዕለት ተዕለት ግንኙነታችን ውስጥ ልንጠቀምባቸው የምንችላቸው በጣም ኃይለኛ መሳሪያዎች ናቸው። እናም የራስን ህልውና ደራሲ ለመሆን ከነዚህ ጥበብ ውስጥ የትኛውን ነው መጀመሪያ የምንለማመደው? የትኛውንም በመርጥ ጉዞ የሚጀምረው ከመጀመሪያው እርምጃ ነው።